ልቀኛ ባወራ ልቀኛ አትያችኝ እኔ ስላንተም ምን ያረክሽ ነው እቺ ምንድነው እኔ ግራ ገባኝ እኮ ምን ሲብና ነው አለሽ ምን ያሳሰብ ነው አለሽ አንቺ በራስሽ ቆንቃ ንገሪኝ እንደዚህ እኔ ወንዶኝ ነው ክርክሩም ደክሞኛል ስለዚህ ነይ ፍቅር አረ ብሩኬ በእግዚአብሔር እሺ አንቺ እንኳን ተረጅኝ አረ በእግዚአብሔር ያምሻል ኮተት ብሩክ በእግዚአብሔር እንዳታርገኝ ብሩኬ በእግዚአብሔር በምትወጁ በማለት አንቺ ለምን ደው ማይገባሽ አንተ እየተረዳ እኔ ገላችሁ ነው እዚህ የምትሄዱት እግዚአብሔርን አለቀ እሺ እዛው ደቂ በእናትሽ ከኛ ፊት ሳይሆን እዛው ደቂ በቃ ትከተይኛል ብሩኬ ኧረ በማርያም እሺ በእግዚአብሔር በምንም ታምር ከሷ ያልጣለ በምንም ታምር ማለት እሺ እኔ ለማንተ ለብሩኬ ብሩኬ በእግዚአብሔር ሰላም ፋሚሊ እንዴት ናችሁ ሰላም ናችሁ ወይ እግዚአብሔር ይመስገን እኔ በጣም ደህና ነኝ ይመስገን ነው ያው ዛሬ መጣሁት ትላንትና ብሩክን ቀጥሬው ነበር እና ያለውን ነገር እንዳያችሁት ነው አክስቴን አምጥቻት ምናምን ነገር ያው የተካሄደውን ነገር እንዳያችሁት ነው ዛሬ ደግሞ እሱ ነው የቀጠረኝ ለምን እንደቀጠረኝ አላቅም ትላንትና እኔ ባክስቴ በኩል አድርጌ ነበር እዚህ ቦታ የቀጠርኩት ዛሬም እሱ መልሶ እዚህ ቦታ ላይ ቀጥሮኛል ለምንና እንዴት ለምን እንደፈለገኝ አላቅም እና እዚህ ቀጥሮኛል እና ያው አይታችኋል የትላንትናው ነገር እግዚአብሔር እኔ ሲጀመር ቢያንስ እሺ የኔው ይሁን ግን አክስቴን እንደዛ ረግጦ ትቶ ይሄዳል ብዬ በእውነት ምንም አላሰብኩም ነበር ጭራሽም ማለት ነው እና አክስቴን እውነት እኔ ከቤት ራሱ እንዴት አድርጌ እንዳመጣዋት ማለት እሷ ደግሞ ትረዳኛለች ከፋሚሊ ይበልጥ ማለት ነው ከእናቴ ይልቅ እሷን ነው የምቀርባት እሷ ደግሞ በጣም ነው የምትረዳኝ ለዛ ብዬ እሷን ስንት ነገር ትታ እንደመጣሽ ባይዘው ማለት ነው እንድትለምንልኝ እንድታስታርቀን ብዬ የምትሰራውን የምታረገውን ጉዳዩ ምናምን ነገር አስትቼ አምጥቼ እዚያው እንድናወራ እንድንወያይ ብዬ ብለው ያው ብሩክ አልፈለገም እሱም ትላንትም ያው አሻፈረኝ ብሏል ለምን እንደሆነ አላቅም እንዲም ብያለ እንደሆነ ያለው ያው እና አክስቴ ጋርም ደግሞ ነግሬያችሁ ነበር የመጣውበት ምክንያት ያው ደግሞ አሁን ከአክስቴ ውጭ ደግሞ ሌላ ሰው እንዳላመጣ ማለት ያው ከቤት እንደተባረርኩ ታውቃላችሁ ነግሬያችሁ ነበር ከቤትም የተባረርኩበት ምክንያት ያው አሁን ጉዳዩ እሱ ነው ያው ቲክታክ ላይ ምናምን የሰራሁትን ቪዲዮ አይቶ ምናምን ነገር በእውነት በጣም ነው የተቆጡኝ ቤት እኔ እንጃ እኔ ይሄን ያህል ፍቅር ስተት ነው ብዬ ነው አስቤም አልሜም ሁላ አላቅም ነበር በእውነት እኔ እንዴት እንደዚህ ሊጨክኑብኝ እንደቻሉ አላቅም ብቻ እግዚአብሔርን ነው የምላችሁ እና ያው ትምህርት ቤት ሁላ መሄድ አልችል ጓደኞቼ ሁሉ በቃ ተቀያይሮብኛል እንዴት አንቺ እንደዚህ ታረጊያለሽ ሴት ልጅ ብሆንስ እሺ ሴት ልጅ ፍቅር የላትም ነው ወይስ መውደድ አትችልም ነው እንደዚህ መሆን አትችል እሺ ለምን ማለት እኔ አሁን ከወደድኩ ካፈቀድኩ ከፈለኩ እኔ ሌላው ስሜት ምን አገባኝ እኔ የምኖረው ለራሴም ያለው ታው ራሴ ነኝ ያው የራሴን ስሜት ተከትዬ ባደረኩት ነገር ብዙ ሰው ወቅሶኛል ከቤት ያው እስከመባረርም ድረስ ደርሻለሁ ያው እኔ እንጃ ግን እኔ ይሄን ሁሉ መስዋዕትነት እየከፈልኩ ለፍቅር ነው ይሄን ሁሉ እንግዲህ የማደርገው ታውቃላችሁ ግን እሱ የፍቅር ባለቤት እሱ ራሱ አልገባውም እኔ እንጃ እንዴት ከዚህ በኋላ ያለው ነገር እንዴት እንደሚሄድ አላቅም ያው እኔ እንግዲህ ለሱ ያለኝን ፍቅር ከምገልጸው በላይ ነው የእውነት ነው የምላችሁ እኔ ለፍቅር ስል ነው ይሄን ሁሉ ያረኩት የተገፋውትም የተባረርኩትም በጣም የምር እኔ ብዙ ነገር ነው ያየሁት እግዚአብሔር ነው የምላችሁ ግን እሱ ምንም ሊረዳኝ አልቻለም እሱ እንኳን ሳይሆን ሌሎች ሰዎችም ምንም ሊረዱኝ አልቻሉም ያው ደግሞ ዛሬ ደግሞ በተራው እሱ ጠርቶኛል ቀጥሮኛል ለምን እንደሆነ አላቅም ግን የሆነ እየፈራውም ነው በእውነት በሁለት አይነት ስሜት ነው እየተሰማኝ ያለው በአንድ በኩል ጥሩ ማለ በሌላው መጥፎ ያው ስንቴ ደግሞ እንደዛ ረግጦኝ እንደሄደ ምናምን ነገር አይታችኋል ከዚህ ቀደም በተቀረጸው ቪዲዮ ምናምን ነገርና ያው ፕሮግራምን ማዘጋጅቼ ይቅርታም ብየው ራሱ ቀጥሮኝ ሁላ ትቶኝ ነው ሄደው እና እስቲ ዛሬ ይሄው ለሶስተኛ ጊዜ ቀጥሮኛል ለምን እንደቀጠረኝ አላቅም ብቻ ለመልካም ያድርገው እኔ በጣም እውነት ፈርቻለሁ አላቅም እኔ ለምን ይሄን ያህል እንደሚገፋኝ አላቅም እግዚአብሔር እኔ ይሄን ያህልም ያጠፋው ጥፋት እኮ የለም ብዬ አልልም ማለት ያው አጥፍቻለሁ ግን ያው ጥፋቴንም አምኜ ይቅርታ ጠይቄያለሁ ግን ይቅርታ ብለውም ይቅርታ ሊቀበልልኝ አልቻለም ግን ለምን ይቅርታ ሊቀበልልኝ አልቻለም ነው የኔ ሐሳብ ማለት ነው
እና የጨነቀኝ ነገርም ቢኖር እሱ ነው። እኔ ይቅርታ ቢያደርግልኝ እኮ በቃ ኦኬ እኔ ሁሉንም ነገር እሱ እንደፈለገው ይሆናል። ብቻ ይቅርታ ቢያደርግልኝ ግን እሱ ምንም ሊረዳኝ አልቻለም። እሱ እንኳን ሳይሆን ሌሎች ሰዎችም ምንም ሊረዱኝ አልቻሉም። ፍቅር አይገባቸውም ብላ አይታወቀኝ እኔ እንጃ ብቻ ለምን እንደሚቃረኑኝ አላቅም። ብቻ አንቺ ሴት ሆነሽ እንዴት እንደዚህ ታረጊያለሽ ምናምን አይባል። ያው ምክንያቱም እኔ ፍቅር ስለያዘኝ ነው፣ ያው ስላፈቀርኩ ነው። እና አሁን እዚህ ይመጣል እና ከመጣ ኋላ ደግሞ የሚደረገው ነገር እኔ እንጃ፣ የሚሄደው ነገር አካሄዱ እንዴት እንደሆነ ባላቅም ማለት ወይ ሰዎች ከሰው ጋር እየመጣ ነው። ጭራሽ ሴት ናት። ጥሩ ነገር እንዲሆንልኝ ጸልዩ። የመታዋል እንግዲህ ወይኔ ፎን ጌታ ሆይ ሰላም ነሽ? ደህና ነሽ? ሰላም ነው? ደህና ነህ? ሰላም ነው? ይመስገን አሪፍ ነው። ምንም አይል። ማነች? ሚዲያ ላይ የምታስቸግርህ እወዳለሁ ምናምን የምትልህ እቺ ነች ማለት ፍቅረኛዬ ናት። ታውቁ ታው አንተ ደግሞ ፍቅረኛዬ ማለት ሎምና ትባላለች። አንቺ ነሽ የምታስቸግርህ? ልጅነት እንደነገርኩሽ አይደለም ብሩኬ። ምን ማለት ነው ፍቅረኛ? እኔ ምንድን ነኝ? ያንቺ ኦሬዲ እኮ ተቋርጧል። ያልነገርኩሽ ተቋረጠ ማለት አንቺ በጣም እየለመንሽ። አረ ብሩኬ አንተ ይቅርታ ነው ግን የማይገባህ አንተ ልመና ባይልሽ እኮ የዛ ቤተክርስቲያን በራፍ ጋር ተቀመጪና ከኔ ቢጮች ጋር ለምኝ ይዛው። እሺ እኔ ምንም ሆኜ ለምን አለ ፍቅረኛዬ ናየሽው አታምር ብሩኬ። እማ አንቺ ሴት አይደለሽ? ኖ ለምን ደማ አታይ አንቺ ያልጅነት ቢሆንስ? እሺ እኔ እኮ በጣም እኮ ነው የማፈቅረው። እሱም ደግሞ እኮ ያፈቅረኛል። አረ ብሩኬ ንገራት በእናትህ። ውሸት ነው በለኝ በእግዚአብሔር። አንቺ ብሩኬ ተው በእናትህ እንደዚህ አትበለኝ በእግዚአብሔር። አንቺን ነው የማፈቅረው እኔ። አትወደኝም ብሩኬ? እሺ ይሁን እሺ። ቆይ በምን አሁን ያለሽ ለምን ደማ አታዩ? የልጅነት ፍቅረኛዬ ነው ገብቶሻል አይደል? አንተ የምርህን ነው ግን የነገርኩሽም ቢያሽ አመጣት። እሺ ከዚህ በኋላ ተስፋ ቆረጪ። አረ ብሩኬ ተው ግን የኔ ነገር ግን እግዚአብሔርን ግን ግፍ ይሆንብሃል። ግን ብሩኬ ተው እንዲያታስቀያየኝ። ዛሬ መሞት ፈልገው ነው። ምን ማድረግ አትችልም። አትረጅኝ በእግዚአብሔር። የለሽም። እሺ አልተጣላንም። ደስ ይበል። አልተጣላንም። እኛ ባንቺ ጋር ይጣላሉ ብለሽ አስበሽ ነበር አይደል? ሚዲያ ላይ ያኔ አረ በእግዚአብሔር ብሩክ በእናትህ እሺ። እኔ እሺ ለምን ግን በእግዚአብሔር አንቺ ፍቅር በልመና ምን ነገር አይደለም። ለምን ነው? እሺ ብሩኬ እኔ ምን ልሁን በእግዚአብሔር? አንተ ለምንድን ነው የማትረዳኝ ብሩኬ? ወድሽ እንዳረበሽ እሺ ሆም ብላ ከረማ ነገር በእግዚአብሔር ይሁንብሽ በእናትሽ ብሩኬ። እሺ ውሸት ነው በለኝ። አረ ብሩኬ ወደዛ ተጋቢውና ብሩክ አረ በእግዚአብሔር እናያለን። አልቅሽ በስትክክል ካለቀሽ 2000 ብር ሰልምሻለሁ። ብሩኬ በእግዚአብሔር ይሁንብህ በእናትህ እንዲህ አታድርገኝ ብሩኬ። በእናትህ ብሩኬ በእግዚአብሔር ሲጀመር ነጭ ለብሻለ እናትሽ ወደዛ ተጋቢ ነጭ ለብሽ ለማያዝ እንደዚህ ተወራኝ እንዴ? ወደኔ ጋር በራስሽ ብሩክ አንተ የምርህን ነው ግን በእግዚአብሔር በሴቶች ቋንቋ ነው ያላችሁ። አይገባትም። ፍቅረኛ አለችኝ የልጆቼ እናት ወደፊት ሚስቴ ብሩኬ። ጨረቃዬ ይሄንና አንተ ልምስ እሺ ምን ነበር ያልከኝ? ያኔ ምን ስንባባል ነበር? ከናችንስ ምን ነበር? አሰበም ሲጀመር ሰው ነቀይ ናት። ቀድሞ ነቅታለች። እኔ እሷ ነገር እኮ አይደለም ማለት አረ ብሩኬ የኛ ነገር እኮ ነው። እኔ ምን አረ ብሩኬ በእግዚአብሔር ልለምን ተቃመሽ ወደዛ ቆመሽ አባሪ በቆሻሻ እጅሽ ነጭ ሲያስ እንድትጂ ነው ብሩክ ተው ግን ትንሽ እንኳን ዘንልኝ። አረ በእግዚአብሔር አታሳዝን። በጣም ነው የምታሳዝነው እናት ብሩኬ በእናትህ በእግዚአብሔር ምን ነው የምፈልገው? ማድረግ አይችልም። እኔ አንተን እኮ ነው የምፈልገው። ለምንድን ነው የማይገባ ብሩኬ? አረ በእግዚአብሔር እኮ እኔ አውቄ አይደለም እግዚአብሔር ነው የምልክ። በእናትህ ብሩኬ አረ በእግዚአብሔር አትጂ ብሩኬ። ለምን ነው ማሰሚያ አንቺ ለምን እንደምታስቸግሪው እሺ እሺ ለምን አትረጅኝም? እሱ መጀመሪያ እኮ የኔ ነበር እኮ የኔ ነበር። መጀመሪያ ለራስሽ ተነወጂ ያምሻል። እሺ እኔ እለወጣለሁ በእናትህ ብሩኬ። እኔ ያልከኝን አደርጋለሁ ብያለሁ እኮ ብሩኬ። በእግዚአብሔር ብሩክ በእናትህ ብሩኬ አንቺ ለዚህ በደንብ ነገር እኔ በማታ ትንሽ እንትን ምጁ በእናትሽ በእግዚአብሔር ብሩኬ በእናትህ ብሩኬ ለምን በእግዚአብሔር እሺ ከመንገር አረ በእናትህ እሺ በእግዚአብሔር ብሩኬ እሺ በስኪል አልቅሽ እስኪ
በስትክክል አልቅሽ እስኪ ብሩኬ እንዳታርገኝ ቢያንስ ያሳለፍነው ነገር ብለሽ ብሩኬ በእግዚአብሔር ያ ታሪክ ሆነ ቀረ እስኪ በስትክክል አልቅሽ ጌታን ፍራ በእግዚአብሔር ብሩኬ በእናትህ በእግዚአብሔር ብሩኬ በእናትህ ብሩኬ ግን ለምንድን ነው ግን የማይገባ ብሩኬ? ኧረ በእግዚአብሔር ያምሻ እንዴ! ለምን ደሞ አትረጂ? ለምን ደሞ አትረጂ? ለምን አትረጂ? እሺ ኧረ በእግዚአብሔር እህት የለሽም። ባይዘይ ሌባና ስልክሽን እንዳትወስጂ። ፍቅረሽ አታውቂም። ኧረ በእግዚአብሔር ይሁንባል። ስልክሽን እንዳትወስጂ። ስልክሽን ማስተካከላችሁ ሰሚ ብሩኬ ግን እኔና አንተ ነገር ግን እንዲህ ነው ብሩኬ በእግዚአብሔር ብሩኬ በእናትህ አንቺ ሲጀመር እደጊ መጀመሪያ አይኔን ለዚህ ምን ብዬ ነው ግን ብሩክ ምን አግኝተህ ነው ግን እንዴት ተቀየርክብኝ? ግን ታውራት አንተ ለምን ደማ አንሄደው ወይ በእግዚአብሔር ስልክም በደውላ ብሩክ በእግዚአብሔር ብሩኬ እንዲያታርገኝ በእናትህ ብሩኬ አደረኩ ዛሬ አይደለም በእግዚአብሔር እሺ እኔ ምን ልሆን? ኧረ በእግዚአብሔር አደረኩ ዛሬ አይደለም ቢቱ አውሪ ያልሻ ሰላም ደውሽ ማትለው በቃ ታዩ ጸጉራን ሲጫወት ጸጉራን ብሩኬ ኮይን ያልገባኝ እሰልሰሰኝ ነው ያመጣው ንገረኝ። አይደለም መናገርም ካለብሽ እኔን ተናገሪኝ። እሱን አትናገሪው። አቦማ ወደዛኝ እኔ ከሷ ጋር ማጋራሽ አትግቢ። እኔ ለሷ ብለህ ብሩኬ አረተው ግን ያመጣኸኝ እንደነገረኝ አንተ አትናገሪው አልኩሽ እኮ እሱን አትናገሪው። እኔ ደህና ባል አልተሳመኝ ልቀቀኝ። ለምን ያመጣኸኝ ቢቱ አይደለም እኔ ካንም ከሁለትም ጊዜ ለሷ አስረዳዋት እምቢ አለችኝ። እንደዛ ስትሆን ደግሞ ዛሬ ቁርጣን ትወቅ ብዬ ነው አመጣሽ እንጂ ቢቱ እንደዛ አይደለም። ንገረኝ ለምንድን ነው ያመጣኸኝ? ኖ ቢቱ ነው እኔ ጋር በሷ ግን ተዋትና እኔን አውራኛ ብሩኬ። አንቺ ወደዛ እጅ በእናትሽ ሴጣን በእግዚአብሔር ኧረ በእናትህ ብሩኬ አንቺ ክብር የለሽም። ክብር የለኝም እኔ አንደኛውን በሱ ክብሬን አጥቻለሁ። ኧረ በእናትሽ አንቺ እንኳን ተረጅኝ። ኧረ በእግዚአብሔር ከአምስት ከስድስት ከዚህ በላይ እሷ ማዘሯን ይዛ ትመጣ ሁሌም እያስረዳኋት ነበር። እምቢ ስትለኝ ነው ፍቅሬ ካንቺ ጋር መጥቼ ላስረዳት ብዬ ያምሻል ነው። አንቺ ደግሞ ኧረ በእግዚአብሔር ብሩኬ እንዳትከተኛ ብሩኬ ኧረ በማርያም እሺ በእግዚአብሔር በምንም ታምር ከሷ ያልጣለ በምንም ታምር ማለት እሺ እኔ ለማንተ ለብሩኬ ለምን ማይገባ ብሩኬ በእግዚአብሔር አንቺ አይገባሽም አይፈልግሽም። ለምን ደግሞ አታዩ? በምን ቋንቋ ነው የምናስረዳው ላንቺ? ለምን ታዩ? በቃ አይፈልግሽም። ክብር ይኖርሽ። ሴት ልጅ ነሽ። ገባሽ? ታዩ በቃ ብሩኬ አንተም በምንኛ እናወራ ላንቺ በምንኛ ታወራ በምንኛ ላወራ ለምን ደግሞ አይገባሽ? እናንተ እሺ ለምንድን ነው አይፈልግሽ? ሌላ ወንድ አይፈልግሽም? አንቺ ክብር ይኖርሽ። ሌላ ወንድ አይፈልግሽም? ብሩኬ ተው እኔን እንደዚህ አትበለኝ። ኧረ በእግዚአብሔር ሌላ ወንድ አይፈልግሽም ወይ? ሌላ ወንድ አይፈልግሽም ወይ? አታወሪም? እቺ ክብረብስ እንደዚህ የተሳደበኝ እኔ የምፈልገው አንተን ብቻ ነው። ኧረ ፍቅር በልመና ምን ነገር አይደለም። መቼም ሴት ልጅ ነሽ። አይፈልግሽም። ታዩ በቃ ራስሽን አታስገምጪው። ደግሞ ምን ለመሆን ነው ሐሳቡ? ቆይ ምን ነው የምትል? እንዴት ነው ያደግሽው? ግን አስተዳደግሽ እንዴት ነው? ሰው አይፈልግሽም ከተባለ እኮ አይፈልግሽም ማለት ነው። ለምን በሴት ቤት እንደዚህ የምትሆኝ? ፍቅረኛዬ ነው የልጅ ነው። ምኗ ክብረ ቢስ ናት? ስለዚህ እባክሽን ባትረብሽን ባትበጠብጪ። እሺ ቤት እንውሰድሽ። እንደው ያስፈልጎናል አይደለ? እኛ ጋር ተጃለሽ። እኛ እንሂድ። ቤት እንውሰድሽ። በቃ አሪፍ ገንዘብ ነው የምንከፍልሽ። ከሱ ጋር ነው አይደለ? ማለት ፈልግ ብሩኬ ትሆኛለሽ ከእኛ ጋር በፈለግሽው ብር እንቀጥራለን። አዎ እንቀጥራለን። ልብሳችንን ደግሞ ቆሻሻ ትፈልጋለሽ ብሩኬ? እኔ እኮ ነኝ ግን አይተኛል አይደለ? እና ቤት እንውሰድሽ። በቃ አዎ ከእኛ ጋር ተወያይ። ያው ችግር የለውም። ብሩኬ በእናትህ ኧረ እሺ እኔ እንደውም አይገባት ጀዝባ እኮ ምንም የለሽም እንዴ? ባዶ ጭንቅላት ነው። ወይኔ በቃ ተፋት አንተ። እሺ የሰውነት ባህሪ የላትም እኮ ብሩኬ። ምን ሆነሽ ተጃለሽ? ከእኛ ጋር ተጃለሽ? አንተ ናግብ ልብስሽን አምጪ። እሺ ዘን ልብስሽን አምጪ። ከዛ ገኛ በብጫ ፈሳል አምጪ ልብስሽን። ከዛ ይዘሽ እንላለን። በፈለግሽው ብር እንቀጥላለን። የምር
አሁን እኔ የመጣሁት አላማ ለዚህ ነው፣ ከሚስቴ ጋር ላስተዋውቅሽ እምቢ ስትይኝ ማለት ነው። ስለዚህ መሄድ ይችላል። ልሂድ ማለት ብሩኬ እኔ መጨረስ እኔ አይደለ ቀጠርኩሽ አንዴ እኔ ላውራው በእግዚአብሔር በእግዚአብሔር እቺን እንኳን እሺ ከነተረይ አትሄድም ከነተረይ አንዴ ላውራሽ ብሩኬ በእናትሽ አንድ ደቂቃ አልችልም። እሺማ በእናትሽ በእግዚአብሔር ይሁንብሽ በእናትሽ እሺ በእናትሽ አንቺ ሴት ልጅ አይደለሽም እንዴ? ቆይ በእናትሽ አስማሚው ሰ እሺ በእናትሽ ኧረ በእግዚአብሔር ይሁንብሽ በእናትሽ አይቻልም። እሺ አንተ ቆይ ላናግራት እስኪ ሶሪ ግን እሺ ያው ካንቺ ጋር እመጣለሁ ብሩኬ አንተ እሺ ምን እንደሆነ ነው? እሺ እኔ በእግዚአብሔር ኧረ ብሩኬ በእናትሽ ሲጀመር ከሰው አትምራ እኔ ጥለኛ አትል ብሩኬ በስተክላው ምንድን እንዴ ያረጋኝ አለች እኮ እዚህ ቅርብ እኮ ናት ያለች። እሺ ብሩኬ በእናትህ በእግዚአብሔር በእናትህ ምን በእናትህ ብቻ ተወኝ እኔን አትተወኝ እኔ ወዳለሁ እኮ ብሩኬ በእግዚአብሔር አማራ ሰጣለች ወደሰ እሱ ላንቺ አማራ ሰጣለች። ሰራተኛ ትሆኛለሽ የኛ ጋር ኧረ ብሩኬ ግን እንዳታሰቃየኝ ብሩኬ በእግዚአብሔር ብሩክ በእናትህ ልቀቀኝ። እኔን አትያዥኝ ምንድን ነው በእናትህ ብቻ አላማሽን ንገሪኝ። እኔ ወዳለሁ እኔ ስለማፈቅር እኮ ነው እንዲህ የምሆነው ብሩኬ በእግዚአብሔር የነገርኩሽ አይደል? አየሽው አይደል? ምንድን ነው ሀሳብሽን ንገሪኝ። እኔ አልወድሽም በቃ አልወድሽም አላፈቅርሽ የለም እብን እንደ ጓደኛ ማለት ነው። ልቀቀኝ አትያዥኝ። እኔ ስላጣም በእግዚአብሔር ምን ያረክሽ ነው? እቺ ምንድን ነው እኔ ግራ ገባኝ እኮ ምን አይነት ብናራለሽ ምን አሳሰብ ማለት አንቺ በእግዚአብሔር ነው እንደዚህ እኔ ወንዶኝ ነው እናንተ ለምን አይገባችሁም? ኧረ በእግዚአብሔር ፍቅረኛዬ ነው። ስሚ ትዕግስትን እንዳትፈትሽ አንፈልግም። እኔ አልፈልግሽም። ለምን ነው የማይገባሽ? አልፈልግሽም። በቃ እኔ ካንቺ አመኖንሽ ክብር ይኖርሽ። ገባሽ? ሴት ልጅ ነሽ እና እባክሽ ፍጤ እዚች ነገር ምንም አልሰም። ሆን ብለሽ ሌላ አላማም አለሽ። አሁንም ቢሆን ሌላ አላማ አለሽ አንቺ። ስለዚህ እኔ ካንቺ ጋር መሆንም እንደ ጓደኛም ላይሽ አልፈልግም። ትሰምኛለሽ? ክርክሩም ደክሞኛል። ስለዚህ ነይ ፍቅሬ። ኧረ ብሩኬ በእግዚአብሔር እሺ አንቺ እንኳን ተረጋግኛለሽ። በእግዚአብሔር ብሩኬ ሲጀመር ከኛ እንኳን ላስረዳሽ እሺ እሷን እንኳን ቢያስላሽ ኧረ ብሩኬ በእግዚአብሔር በእናትሽ እኔ ምንም አላረጋትም። አንዴ ብቻ ላውራት ብሩኬ በእግዚአብሔር ይቅርታ፣ በጣም ይቅርታ። ትንሽ ጭቅጭቅ ካለ ማለት እኔ መልቼ እንደወንደው ማድረግሽ ባይዘ ትሰምኛለሽ? ቢቱ አንዴ አንተ ተማምኜ ነው ያለባሽ። ምንድነው የምትይው? እሱ የልጅነት ፍቅረኛዬ ነው ታውቂያለሽ አይደለ? ቲክቶክ ላይ ፖስት የምታደርጊውን እያየሁ ነው ብታጠፊው። ገባሽ? ፍቅረኛዬ ነው ታዩ። አይፈልግሽም በቃ። ለምንድነው የማይገባሽ? ሴት ልጅ ነሽ፣ ክብር ይኑርሽ። ገባሽ? እባክሽን ባትበጠብጪ። ኧረ በእግዚአብሔር ይሁንብሽ በእናትሽ። ኧረ በእግዚአብሔር በእናትሽ ልቀቂኝ። እኔ ብሩክ በእግዚአብሔር እንዳታርገኝ ብሩክ በእግዚአብሔር በምትወጂው በማርያም አንቺ ለምንድነው የማይገባሽ? አንተ እየተረዳችሁኝ እኮ አይደለም። እሺ በእግዚአብሔር ብሩክ በእናትህ እንዳታደርገኝ ብሩክ በእግዚአብሔር አማታድ እንደ ይችላል ኮተት እኔ ገላችሁ ነው እዚህ የምትሄዱት። እግዚአብሔርን አለቀ ያማ እሺ እዛው ደቂ በላሽ ከኛ ፊት ሳይሆን እዛው ደቂ በቃ የየማትሩን እንዳውቀ ሳውቀው ገብቻለሁ ዘመድ ሲመክር ሄዱ ዘዴ ብለሽ አንቺው ጋር ይቀመጥ ያንቺ አለብኝ እኔም ያንቺ አለብኝ እኔም ያንቺ